ግለ ወሲብና መፍትሄው። ግለ ወሲብ ማለት በተለያየ እድሜ ክልል ማለትም ከወጣትነት እድሜ ጀምሮ በተለያዩ ሁኔታ ባሉ በተለያዩ ምክንያት ራስን በራስ ማርካት ማለት ነው። ለምሳሌ በወጣትነት ያሉና በፍቅር ጓደኛ ያልያዙ ወይም ይዘው የተለያዩ ወይም ጓደኛ ኑሯቸው በተለያየ ምክንያት እርካታ ያጡ ሲሆኑ፣ በትልቆቹ ላይ በትዳር ላይ ሆነው በስራ ምክንያት የተራራቁ ወይም የሌላቸው ይሆናሉ። ሌላው ደግሞ ሴቷ ወይም ወንዱ ከሰው መቅረብ አይንጥላ ባነገሰው ፍርሃት ድንጋጼ ተተብትቦ በብቸኝነት ያሉ በግለ ወሲብ ማለትም በእጅና በተለያዩ ቁስ በመጠቀም ራሳቸውን ማርካት ማለት ነው። በግለ ወሲብ ላይ ያሉ ሰዎች ብዙውን ጊዜ ጉዳዮቻቸው ድብቅ ይሆናሉ። እርካታውን ከጨረሱ በኋላ ሰላም የላቸውም፣ አቅም ያጣሉ። ከሌላ ሰው ጋር የሚያደርጉት ግንኙነትና በግላቸው የሚያደርጉት እርካታ በጣም ይለያያል። ምክንያቱም ራሳቸው በራሳቸው የሚያደርጉት ግለ ወሲብ ኃይል እንዲጨምሩ ይገፋፋቸዋል። ከፍተኛ ኃይል ስለሚጠቀሙና ከፍተኛ ኃይል ስለሚያወጡ በጣም ይደክማሉ። አንዳንድ ጊዜም እስከ መቁሰል ደርሳሉ። በአሁኑ ሰዓት ትልቁ ችግርና አደጋው ግለ ወሲብና ካገኟቸው ሰዎች ጋር በተከታታይ ወሲብ የሚፈጽሙ በየቀኑ ወሲብ የሚያደርጉ ሰዎች አብዛኞቹ መክሊታቸው የተደበቀባቸው ናቸው። የወሲብ ርኩሳን መናፍስት ይዟቸዋል። ቅርብ ናቸው። የአይን ጥላ መንፈስ አይናቸው ላይ ተቀምጦ ስለ ወሲብ ብቻ እንዲያስቡ ያደርጋቸዋል። በእውነት ቶሎ ካልተገላገላችሁት መጨረሻ ላይ ትቸገራላችሁ። ይህ የሱስ መንፈስ ነው። በተለይ ይህ ግለ ወሲብ ሲታይ ከተመሳሳይ ጾታ ግንኙነት ጋር ተመሳሳይነት ባህሪ ስላለው በዚህ ቃጠሎ የውስጥ እብደት ውስን ሆነው ኃጢአት እንዲኖሩ ያደርጋቸዋል። የተከበራችሁ የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራትና የቃል ኪዳን ልጆች፣ በሕይወታችን በምድር ላይ አንድ ጊዜ ለምንኖራት ሕይወት በሃይማኖታችን የጸናንና በየቀኑ ጸሎት የምናደርስ ማህበራዊ ሕይወታችንን የተስተካከለ ቁመና ይዘው በፈጣሪም በተፈቀደልን መንገድ መጓዝ ስንችል ለምን ይችን ሕይወት በተጨማለቀ መንገድ በርኩሰትና በኃጢአት ስራ ጋርደናት ያለ ደስታ እንድናሳልፍ እናደርጋታለን? ከነዚህ ጎጂ ኃጢአት ስራዎች ለመገላገልና ነጻነት ያለበት መልካም ቤተሰብ መስርተን ከፈጣሪያችን ወደምንገናኝበት የተባረኩ ቤተሰቦች ወደምናፈራበት የተባረከ መንገድ ለመግባት መጀመሪያ ራስን መፈተሽ፣ ከዚያ ራስን ማጠናከር፣ ጽኑ መሆንና ወደ ፈጣሪ ፊትን መመለስ ያስፈልጋል። ከዚያ በኋላ እንግዲህ ከታቦታት 3 አውጥቶ ሕፃን ልጅ አንዱን እንዲያወጣ አድርጎ በወጣ ታቦት ጸበል መጠመቅ 7 ቀን ማለት ነው። ሰኔ ጎልጎታ፣ ውዳሴ ማርያም፣ ሰይፈ ስላሴን፣ ሰይፈ መለኮትን አጥብቆ መጸለይ ያስፈልጋል። እግዚአብሔር አምላክ ይርዳችሁ።